አሁን ይገርማል። የነብይ ቁርጥም ይባላል። ጸጉር ቤት ገቡና እንዴት ለቅራስ የነብይ ቁርጥ ይባላል። ምንድነው ሲባል በቃ ፓፓያ ታረጋለህ፣ እዚህ ጋር ተፈታተህ ጸጉር ትከምራለህ፣ ጠበቅባቃ ልብስ ትለብሳለህ። የፖሊስ ልብስ መልበስ ምን ያህል 10 ደቂቃ አትፈጅም እኮ። ፖሊስ መሆን ግን በ10 ቀን ይሆናል? አይሆንም። ገና ውሃ ውስጥ ገብተህ ሌሊት ተነስተህ እንትን ተራራ ጋራውን ወርደህ ስንት ነገር ከሆንክ በኋላ የፖሊስ ምረቃ አስባል። አሁን የአገልጋይ ልብስ የለበሰ ሁሉ ስም ያገኘ ሁሉ አገልጋይ ነው። በዓለም ትዞራለህ ይላል ጌታ። አሜን። ኢዮብ ጋር ትዝ ይላችኋል። ሰይጣን ከየት መጣ ሲባል ምን አለ? ምድርን ሁሉ ዞርኳል። ይሄ ትዞራለህ የተባለ ሰው ከዛ ዟሪ ጋር መንገድ ላይ ሊገናኝ አይችልም። አይበቃም። ጸጋ ተቀባዮችን አገልጋዮችን አንዳቸውን ከሌላቸው የተሻለ በቃ ቤስ እንትን አለው። ቀላል ሰው መሰለ እሱ እኮ እጁን እንዲህ ያደረገ ማለት 40 ሰው ይወድቃል ቢሉና የተለየ 40 ሰው መውደቅ ሳይሆን እግዚአብሔር የሚቆመው የወደቀውና የቆመውን የማቆም ጸጋ ነው የሚፈለገው፣ የመጣል ነው። እኛ በምንቆጥረው መልክ ነው ወይ እግዚአብሔር የሚቆጥረው? ስንት ሰው ጣልክልኝ ብሎ ነው የሚመዘግበው ወይ ስንት ሰው አቆምክልኝ ነው የጌታ ማለት? ጸጋ ስጦታውን ብቻ ማበላለጥ ሳይሆን ጸጋ ተቀባይ አገልጋዮችንም አንዱ ካንዱ ያበላልጣሉ። ሌላው ደግሞ የመንፈስ ቅዱስ ፍሬዎችን ከጸጋ ስጦታ ከመንፈሳዊ ስጦታዎች ጋር ያደባልቃል። መቼም እንደ ቆሮንቶስ አይነት ቤተክርስቲያን በጥንቷ ቤተክርስቲያን መገኘት ጥሩ ነው። ጋና ውስጥ የተደረገ አንድ ማለት እንትን ትንቢት እስከዛሬ የሚገርመኝ ነገር ልንገራችሁ። ከቀኑ 6:20 ላይ አንዷ ከጉባኤ ላይ ብድግ ትልና ትንቢት ትናገራለች። ልክ አምልኮ ሊያልቅ ሲል ምን ብላ ትናገራለች? አንተ ሰውዬ 8 ሰዓት ላይ ወደ አሜሪካ በረራ ታደርጋለህ አለችው። አንዱ 6:20 ነው የሚበራው። ስንት ሰዓት? 8 ሰዓት። ሰውየው ፓስፖርት የለውም። ከዛ አቆመችውና ከተናገረችው በኋላ ታምናለህ ወይ ሲል ልክ አምልኮ አልቆ ወደ ውጪ እንደዚህ ሰው ሲወጣ ስፔሻል የሆነው የአሜሪካ ስፔሻል ፎርስ ከበበውና ሰውየውን በሰንሰለት አስገባና በመኪና ውስጥ አስገብቶ አርጎ በአውሮፕላን ጭኖ አሜሪካ እዛ ደርሰው ለካ ሰውየው አንድ እነሱ የሚፈልጉትን አሸባሪ ይመስላል። ጽም አቆራረጡ መላጣው እና ዲኤንኤው መርምረው ምን ብሎ ካዩ በኋላ መጡ። ሶሪ በጣም ሶሪ ለተፈጠረው ስህተት። እንዲህ አይነት ሰው ፈልገን አንተን ይመስላል፣ ይኸው ፎቶ አንተን የሚመስል ሰው ነው። ግን አሁን ይህን ጥፋታችንን በሆነ ነገር መካስ እንፈልጋለን። ምንድነው አለ ዘናው። ከፈለክ እዚያ አሜሪካ መኖር ትችላለህ። የመኖሪያ ፈቃድ ይሰጣል፣ ፓስፖርት ይሰጣል። አልፈልግም ካልክ ደግሞ ወደ ጋና መመለስ ትችላለህ። ሰውየው ዘና ብሎ ጌታ ተናግሮኝ ነው የመጣው። ጌታ ተናግሮኝ ነው ተሸወደ። ስሙ ይባረክ። ከተናገረ ምንም አይመስላቸው፣ ማይበርዳቸው፣ ማይሞቃቸው ሰዎች አሉ። አባል ብቻ የሆኑ ለለቅሶ ለቀብር ስነ ስርዓት ብቻ ቸርችን የሚፈልጉ የሆነ ሰርሞኒያል ነገር ምናምን ሲኖር አላያችሁም? እኔ ባለፈው ከእናንተ ጋር አላያችሁም? እኔ ስሜ እኮ ተመዝግቧል። እዩ እንዴ እኔ እኮ አለው። ለቀብር አገልግሎት ብቻ የሚፈልጉ ቤተክርስቲያን የሚፈልጉ ሰዎች አሉ። የሆነ ቀውስ ሲያጋጥማቸው ብቻ ቸርችን የሚፈልጉ ሰዎች አሉ። ይህ ትልቅ አደጋ ነው፣ ትልቅ ቀውስ ነው። እንኳን ሌላው ቢቀር የጋራ አምልኮ ለማድረግ እንኳን ለመምጣት ምን ይልላቸው አቅም የሌላቸው፣ እንደውም አምልኮ መቅረትን ምን ያደርጉ ልማድ ያደረጉ። ተመልከቱ፣
ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። አንድ ሰው እንደ ቀልድ ሲያልፍ ሲያገለድም የጣላት መራራ ስር ነች። ወደ ልባችን ትገባና ምን ትሆናለች? ውሃ ታገኛለች፣ አፈር ታገኛለች፣ አየር ታገኛለች። ከዛ ምን ትበቅላለች? ትበቅልና ምን መራራ ትሆንና መንፈሳዊነታችንን ሁሉም ውጥጥ አርጋ ጨርሳ ለዚህ ዓለም የሚመች ሰው። ለመንፈሳዊነት ነው የሚመቸው፣ ለጌታ ነው የሚመቸው፣ ለአገልግሎት ነው የሚመቸው። ለማን ነው የሚመቸው? ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ውድ መኪና ላይ ቢቀመጥ ረካለ ይገዛል። ገዝቶ ገና እያመጣ እያለ የኛውን ከለር ነበር መግዛት የነበረብኝ። በኢየሱስ ስም ገዝተው ልብስ ገዝተው አምጥተው ቤት አስቀምጠው አንድ ቀን ጫማውን ሳያረጉ ሌላ ፓርቼዝ ለማድረግ ሄዳል። ያልተለበሰ 40-50 ሸሚዝ እያለ ሌላ ለመግዛት አልተለበሰም እኮ መኪናውንም አልነዱትም እኮ ይሄዳል። ለምን? እርካታ ፈለገ። ስሙ፣ አልኮል ውስጥ በሴት ቀሚስ በድራግ ውስጥ ላም ባልዋለበት ነው ነገሩ። ሰው ከውድቀት ጀምሮ የእውነት እርካታ ያገኝ ጌታ ኢየሱስ ክርስቶስን ላመኑት እግዚአብሔር የሰጠው የሕይወት ምንጭ የሆነው መንፈስ ቅዱስ ወደ ሕይወታችሁ ሲመጣ የምታገኙት እርካታና መደዳደር፣ የሕይወት እረፍትና ሰላም በየትም ቦታ ይባታል። ዓለም ራሱ ትጨነቃለች። ይህ ጥያቄዋንም እንኳን ናቡከደነጾር ትዝ ይላችኋል። ህልም አየና ከዛ ተረሳ። ረስቶ ደግሞ መጣና እኔ ማታ ህልም አይቻል። ምን አየ? ትዝ አይለኝ ህልሙን ነገር። ይሄ እኮ የቸገረ ነገር ነው። እስከዛሬ ሰው ህልሙን ነግሮ ነው በቃ ከተረሳ ተወው አይደለም። እንዴት ተዋለ? ህልሙ ያመጣው ጭንቀት አልሄድ ብሏል። ህልሙ ሲረሳ ጭንቀቱ ቢሄድን ያልሰው ብዙ ሰው እኮ የሆነ ነገር አይቷል፣ ያየውን ማብራራት አይችልም። ጭንቀቱ ግን ዓለም እንደዚህ ነች። የሆነ ነገር ተሰጥህና ከዛ ጭንቀቱ ይቀራል። መፍትሄው እኛ ጋር ወገኖች፣ ተማሩ፣ ገንዘብም አግኙ፣ ደሃ አትሁኑ። ኢትዮጵያ ምድር ላይ ቁጭ ብላችሁ ምንም አያስፈልግም የሚል ስብከት አትስሙ። ያስፈልጋል። ብር ግን አያረካም። ትዳርም ያዙ፣ ትዳር አያረካም። ልጅም ውለዱ፣ አያረካም። ምንም ነገር ምድራዊ ማቴሪያል ፖሴሽን ይኑራችሁ። ልንገራችሁ፣ የምስራች ልንገራችሁ፣ መንፈስ ቅዱስ የሚባል የሕይወት እርካታ ይሆናል። የመንፈስ ቅዱስን ጥምቀት ካልተጠመቃችሁ